እንደምን አላችሁ? በሰዎች ዘንድ ማትረሱ ማትተኩ ሰዎች ሁሉ። ዛሬ እንግዲህ በስራ አጋጣሚ አንድ ያገኘሁት ሰው እንደዚህ ብሎ ነው ያለኝ። የእውነት ከዚህ በኋላ አረሳሽም ስላለኝ I was really happy። ግን ይሄ ስሜት እንዴት ተፈጠረ የሚለውን ነገር ማወቅ ፈለኩ። ብዙውን ጊዜ በህይወታችን ለአንድ ጊዜ ይሁን ለረጅም ጊዜ የምናገኛቸው ሰዎች አሉ። ከነዛ ሰዎች መካከል የትኞቹ በየትኞቹ ስራዎቻችን ያስታውሱናል፣ ይረሱናል፣ አይረሱንም የምንላቸው በህይወታችን ብዙ ሰዎች አግኝተን የትኞቹ ነው የምናስታውሰው የሚለው እንደው በጣም ሀሳብ ያዘኝና የእውነት ለካ የማይረሳ ሰው ምትክ የለሽ ሰው መሆን በጣም ለካ ደስታን ይፈጥራል ማለት ነው። እኔ እንግዲህ አንድ የምታወስበት ጥሩ አጋጣሚ ስለፈጠርኩኝ ሊሆን ይችላል ዛሬ ይሄ አጋጣሚ ደረሰኝ። ግን ሁላችንም ቢሆን የማንረሳ ሰዎች መሆን መቻል አለብን። ሰዎች የሚያስታውሱ በጥሩ ንግግር ሊሆን ይችላል፣ በጥሩ ማንነታችን ሊሆን ይችላል፣ በጥሩ ስራችን ሊሆን ይችላል። ብዙ የምንታወስበትን ነገር ፈጥረን ማለፍ አለብን። ስፔሻሊ ደግሞ እንግዲህ ከሰዎች ጋር ተግባብተን ብዙ ሰዎች የምናገኝና የምንሰራ አይነት ሰዎች ከሆነ ሰዎች ስለኛ መጥፎ ነገር እንዳይኖራቸው በመልካም ስራችን በመልካም ስብዕናችን ሁሉ ጊዜ እያስታወሱን የሚቆዩበትን ኤክስፒሪየንስ ፈጥረን መሄድ እንዳለብን ግን በጣም ተረድቻለሁ እና I was really happy ያንን ቃል ከሰማሁ በኋላ እና እናንተም እንግዲህ ውዶቼ የማትረሱ ሰዎች ሁኑ፣ በቀላሉ የማትተኩ ሰዎች ሁኑ። በቀላሉ ደግሞ እንደዚህ እኮ ናቸው ተብላችሁ የምትመሰገኑና የምትታወሱ ሰዎች እንድትሆኑ እመኝላችኋለሁ።